ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን the past perfect tense in አፋን ኦሮሞ ምን እንደሚመስል እንመለከታለን። past perfect tense present perfect tense ባወራንበት ጊዜ perfect tenses and continuous tenses ጂሩን እና ቱሩን እንደ helping verb እንደሚጠቀሙ ተነጋግረን ነበር። ስለዚህ present perfect past perfect tense ፎርሙሌት ለማድረግ የምናደርገው ምንድነው? ቱሩን እንደ helping verb እንጠቀማለን። ጂቱን እንወስዳለን። ጂቱ ማለት the simple past tense of the given አፋን ኦሮሞ verb with respect to the pronoun bm ማለት ነው። bm በመቃ ማለት ነው፣ pronoun ማለት ነው። ስለዚህ ጂቱን እንወስዳለን simple pastቱን ማለት ነው። and then we take turu as helping verb። ግን ቱሩን ስንወስድ again simple past form ነው። የhelping verb-ንም የቱሩንም simple past form of the verb with respect to each pronoun ይሆናል ማለት ነው። እንግዲህ እንደነገርኳችሁ bm በመቃ pronoun ማለት ነው። wrt with respect to ማለት ነው። ፎርሙላ ውስጥ ያሉትን ተርሞች ነው። g2 simple past tense of the main given አፋን ኦሮሞ verb with respect to each subject pronoun ማለት ነው። g2 simple past of turu with respect to each subject pronoun ማለት ነው። ምሳሌዎች እናያለን። ይህን ምሳሌ ተመልከቱ። ዴሙ የሚለውን እንውሰድ። ዴሙ መሄድ ነው፣ to go ማለት ነው። አኒ ዴሜ ቱሬ ሄጄ ነበር። እንግዲህ ፓስት ፐርፌክት የሚባሉት ሄጄ ነበር፣ በልቼ ነበር፣ መጥቼ ነበር፣ ሰምቼ ነበር፣ አግኝቼ ነበር፣ አጥቼ ነበር። እንደዚህ አይነት ነገሮች ናቸው ፓስት ፐርፌክት የሚለውን አገላለጽ ኢኩዌት የሚያደርጉልን። ስለዚህ እንደዚህ አይነት አገላለጾች በአፋን ኦሮሞ ሲገለጹ አኒ ዴሜ ቱሬ ሄጄ ነበር የሚለው ማለት ነው። አኒ ዴሜ ቱሬ። አይ ሃድ ጎን በእንግሊዝኛው አይ ሃድ ጎን ነው የሚሆነው ፓስት ፐርፌክት ሲሆን፣ ኑቲ ዴምኔ ቱሬ ነው የሚሆነው እኛ ሄደን ነበር we had gone። እንግዲህ በዚህ ቦልድ የሆኑትን ተመልከቱ። ዴሜ የሚለው ከቱሩ በፊት ያው ሎንግ ባውል ነው የምንጠቀመው። ልክ እንደ ፕሬዘንት ፐርፌክት ከጂሩ በፊት ሎንግ ባውል እንጠቀማለን እንዳለው፣ እዚህም ከቱሩ በፊት ሎንግ ባውል እንጠቀማለን። ዴሜ is the simple past form of the verb ዴሙ with respect to አኒ ማለት ነው። and ቱሬ is the simple past form of the verb ቱሩ with respect to አኒ ማለት ነው። ስለዚህ ለዴሙ ለቱሩም simple pastቱን እንወስዳለን with respect to each pronoun ማለት ነው። ለሌሎችም በተመሳሳይ ነው የሚሆነው። እንደዚህ ያልኩ አልገልጽላችሁም፣ ጀስት አረፍተ ነገሮችን አብረን እናነባለን ማለት ነው። ከእንግዲህ በኋላ ሬደንደንሲ እንዳይሆን ማለት ነው። ኑቲ ዴምኔ ቱሬ እኛ ሄደን ነበር we had gone። ኢሲን ዴምተኒ ቱርተን እናንተ ሄዳችሁ ነበር you had gone። አቲ ዴምቴ ቱርቴ አንተ ሄደህ ነበር፣ አንቺ ሄደሽ ነበር you had gone። ኢሳን ዴመኒ ቱረን እነሱ ሄደው ነበር they had gone። ኢኒ ዴሜ ቱሬ እሱ ሄዶ ነበር he had gone። ኢሼን ዴምቴ ቱርቴ ኢሼን ዴምቴ ቱርቴ እሱ ሄዳ ነበር she had gone ይሆናል ማለት ነው። ሁለተኛ ምሳሌ እንመልከት። አኒ ወልገይ ረቲ አርገሜ ቱሬ እኔ ስብሰባ ላይ ተገኝቼ ነበር። አርገሙ እንግዲህ ግሱ አርገሙ ነው፣ መገኘት ማለት ነው። ወልገኢ ስብሰባ ነው፣ ይረቲ ላይ ማለት ነው። አኒ ወልገይ ረቲ አርገሜ ቱሬ ይሆናል ማለት ነው። ኑቲ ቢያ አላ ዴምኔ ቱሬ እኛ ውጭ ሀገር ሄደን ነበር። ቢያ አላ ውጭ ሀገር ማለት ነው። ዴምኔ ቱሬ ሄደን ነበር። አቲ ኤባኬፍ ነዋምቴ ቱርቴ አንተ ለምርቃት ተጠርተኸኝ ነበር። ኤባ ምርቃት ማለት ነው። ኤባኬፍ ለአንተ ኤፍ የምትመለከቱት ለምትለው ነው። እና የሚለው እንግዲህ የአኒ ኦብጀክት ፎርም ነው የምትመለከቱት። you had called me for your graduation ማለት ነው። ስለዚህ ሚ የምለው ና በሚለው ተወክሏል ማለት ነው። ነዋምቴ ቱርቴ ጠርተኸኝ ነበር ፓስት ፐርፌክት። ኢኒ ቆርማቲቻ ደርቤ ቱሬ እሱ ፈተናውን አልፎ ነበር። ቆርማቲቻ ፈተናውን፣ ቆርማታ ፈተና ነው። ቆርማቲቻ በዚህ አረፍተ ነገር ቆርማታ ተሳቢ ወይም ኦብጀክት ስለሆነ
ኢቻ የሚለውን ዴፊኒት አርቲክል ሰፊክስ ጨምረንለት ቆርማቲቻ የሆነው እንጂ ቆርማታ ነው ፈተና። ደርቤ ቱሬ አልፎ ነበር። ደርቡ ነው ግሱ ማለፍ ነው ደርቡ። ኢሼን ዲባቤ ድርሲቴ ቱርቴ እሷ ጥላ ዘርግታ ነበር። እንግዲህ ዲባቤ ጥላ ማለት ነው። ድርሲቴ ቱርቴ ዘርግታ ነበር። ድሪርሱ ነው ግሱ መዘርጋት። ድሪርሱ መዘርጋት። ድርሲቴ ቱርቴ ዘርግታ ነበር።